አሰላሙ አለይኩም ወራህመቱላሂ ወበረካቱ ውዴ ቻናል ቤተሰቦቼ ባላችሁበት ሰላማችሁ ይብዛልኝ። ዛሬ ይገርማችኋል አዲስ ነገር ይዤ መጥቻለሁኝ። ያው አሁን እንደምታዩት ማለት ነው። ይህ መጽሐፍ ወይም ደግሞ ይሄ ኪታብ ለየት ያለ ኪታብ ነው ማለት ነው። ያው አሁን የዛሬ ሳምንት ነው እዚህ ጅዳ የተመረቀው ማለት ነው። ማሻአላህ ተባረካላ። ይጠቅማችኋል። በተለይ ደግሞ ቁርአን ማንበብ የማትችሉ እንዲሁም ተጁድ ላይ ደካማ የሆናችሁ ካላችሁ እያንዳንዱ ነገሮችን ብዙ ነገሮችን ያቀፈ ነው ማለት ነው። ይገርማችኋል እስከነ ማብራሪያው የያዘ ነው። ይሄ ከልክ እንደምታዩት ማለት ነው። የስልካችሁን ካሜራ ካስጠግታችሁ ስቀርጹት ቀጥታ ወደ ማብራሪያው ዩቲዩብ ቻናል ላይ ይወስዳችኋል ማለት ነው። ጀዛክላ ኸይር ኡስታዝ ማሻአላ። በጣም ደስ የሚልና ማብራሪያውም ግልጽ የሆነ ደስ የሚል ኪታብ ነው ማለት ነው። እና ብዙዎቻችሁ ያው ታውቃላችሁ ብዙዎቻችን ቁርአን ላይ በጣም ይከብደናል። ቁርአን ለመቅራት ያለን ጥረት በጣም ከባድ ነው። ያው አንዳንዶቹ ጭራሹን ተስፋ ይቆረጡ አሉ አይገባንም በማለት ማለት ነው። እና ይሄ በጣም ይረዳቸዋል ማለት ነው። ስለ ተጅዊድ አህካሞች እንዲሁም ደግሞ እያንዳንዱን የቁርአን ስነ ስርዓት እንዴት ማንበብ እንዳለብን ቁርአን በምን መልኩ ነው ማንበብ ያለብን እያንዳንዱ ህጎችን የሚዘረዝር ነው ማለት ነው። እና አንዳንድ ሐዲሶችንም የያዘ እንዲሁም ደግሞ ቁርአን ማንበቡ ለምን እንደሚጠቅም አጅሩን እንዲሁም ደግሞ ሂፍዝን እንዴት መሐፈዝ እንዳለብን እሱንም ያቀፈ ነው ማለት ነው። ቁርአንን እንዴት ነው በእርጋታ መቅራት እንዳለብን ብቻ ምን ልበላችሁ ብዙ ነገሮችን የያዘ ነው ማለት ነው። ሱብሃንአላህ። እና በጣም የሚያጅብ ኪታብ ነው ማለት ነው። ያው እኔ በሰዓቱ በጣም ለማግኘት ጓጉቼ ነበር። አልሐምዱሊላህ ተሳካልኝ። ደስ የሚለው ነገር ደግሞ ያው ለጓደኛዬም በዛ አጋጣሚ ለሷም ስጦታን እንትን ብያለሁ ስጦታ ሰጥቻታለሁ ማለት ነው። ያው እሷም ትንሽ ቁርአን ላይ እንትን ትላለች በጣም ስለሚከብዳት አንዳንድ ተጅዊዶች ላይ ብዙም ስላልሆነች ለሷም ይረዳታል። እና አዲስ በተለይ አዲስ ሰለምቴዎች የሆናችሁ ማለት ነው እንደዚህ አይነቶችን ለእናንተ በጣም ስለሚጠቅማችሁ ሰለምቴዎች ብቻ ሳትሆኑ በቃ ቁርአን ሙሉ ለሙሉ የማትችሉ ቁርአን ከበደን ለምትሉ እንዲሁም ደግሞ ተጅዊድ ላይ እውቀት የሌላችሁ ያለ ተጅዊድ የምትቀሩም ካላችሁ ለእናንተም በጣም የሚጠቅም መጽሐፍ ወይም ደግሞ የሚጠቅም ኪታብ ነው ማለት ነው። እና ቁርአን ታውቃላችሁ እያንዳንዷ ሐርፍ ወይም ደግሞ እያንዳንዷ የምንቀራት እንትን በ10 ሐሰና ነው የምትባዛልን ማለት ነው። እና ይሄን ነገር ጥለቡ እያልኩ ነው እዘዙ ማለት እዚህ ጅዳ ማለት ነው። አሁን ላይ እየተከፋፈለ ያለው ወደ ተለያዩ ቦታዎችም ወደ መካም ወደ መዲናም ወደ ሪያድም እንዲሁም ደግሞ ቀስ በቀስ ወደ ዱባይ ወደ ኳተር ወደ ባህሬን የተለያዩ አገራት ላይ ኡስታዝ ለማከፋፈል ለማሰራጨት በሚችለው አቅም እየሞከረ ነው ማለት ነው። ያው እንደነገርኳችሁ አሁን በቅርብ ቀን ነው የተመረቀው ማለት ነው። ደስ የሚለው ነገር ከ5 ኪታቦች ወይም ደግሞ ከአሁን በፊት ኡስታዝ ካተማቸው ኪታቦች ለየት ያለ ነው ማለት ነው። ያው ሁላችንም የሁሉንም ሐሳብም ሆነ አስተያየትም ሆነ ያን ተቀብሎ በዚህ ላይ ሁሉን ነገር የገለጸ ሁሉን ነገር ያብራራበት መጽሐፍ ነው። እስከዛሬ ካተማቸው 5 መጽሐፎች አንዱ ይሄ ነው ማለት ነው። ከነሱ የተሻለ አድርጎ ነው የታተመው ማለት ነው ይሄ መጽሐፉ። እና ይሄን ይመስላል ማለት ነው። ፕሊስ ጅዳ ያላችሁ ማለት ነው ይገርማችኋል ዋጋው 50 ብር ነው። ያው በሳውዲ 50 ሪያል ማለት ነው። ደግሞ ያው መሻወር ነፃ ነው። ያላችሁበት ድረስ በነፃ ያመጡላችኋል ማለት ነው። በተለይ እንደዚህ ኪታብ የመሳሰሉ ነገሮች የሚሸጡ ሰዎች ካላችሁ እናንተ በርከት አድርጋችሁ ብትጠልቡ ጥሩ ነው። እና በየቦታውም እንዲሰራጭ ማለት ነው። እና እምላችሁ ነገር ቢኖር ምንድነው ነፃ መሻወር ነው። ጥለቡ ይጠቅማችኋል ቁርአንን ለመቅራት ተጅዊድን ለማወቅ እንዲሁም ደግሞ አንዳንድ ነገሮችን ከሐዲሶችም ሆነ የተለያዩ ነገሮችን ማብራሪያ ስለያዘ እነሱን እንትን ለማለት ለመማር
ትልቅ ኪታብ ስለሆነ እድሉን ተጠቀሙ ማለት ነው። በተለይ እዚህ ጅዳ ያላችሁ ነፃ መሻወር ስለሆነ እድሉን ተጠቀሙ። ወላሂ በጣም እንጃ እኔ በጣም ነው የወደድኩት ማለት ነው። ኢንሻአላህ እንደምንጠቀምበት ተስፋ አለኝ ማለት ነው። ወደፊትም ደግሞ አላህ ሱብሃነሁ ወተዓላ አግዞን ቁርአንን አጥርተን ህጉን ጠብቀን በስነ ስርዓት የምንቀራ ያድርገን ማለት ነው። እንዲሁም ቁርአን ቀርተው ከተጠቀሙበት ባሪያዎቹ ያድርገን፣ አላህም ከሚቀበላቸው ባሪያዎቹ ያድርገን ማለት ነው። እና ይሄን ይመስላል ማለት ነው። ለምትወዳቸው ሰዎች ስጦታ ብትሰጧቸው በጣም እውነት ትልቅ ስጦታ እንግዲህ ቁርአን ነው። በተለይ ከቁርአን በላይ ምንም ስጦታ የለም ማለት ነውና ምንም እንደዚህ ቁርአን ላይ እውቀት ያኔ ቁርአንን መቅራት የማይችሉ ጓደኞች ምናምን ካላችሁ ለነሱ ስጦታ ብትሰጧቸው ቢቀሩ በቃ ለተለያዩ ሰዎች ስጦታ ብትሰጧቸው ያው በጣም ትልቅ እንትን ነው ማለት ነው። ሀዲያ ነው ማለት ነው። እና ይህን ይመስላል ኢንሻአላህ። ቁጥሩን ደግሞ ከፈለጋችሁ ያው ኮሜንት ላይ ቢሆን አስቀምጥላችኋለሁ ይሄን የምታገኙበትን ቁጥር ማለት ነው። እና በዛ አጋጣሚ ይሄን ለማሳወቅ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ።